የጊቤ ሸለቆ ብሔራዊ ፓርክን ፍለጋ የጊቤን ወንዝ ተከትለን የተለያዩ አካባቢዎችን እያሰስን ነው። በዋናነት ይሄ ብሔራዊ ፓርክ የሚታወቀው በጉማሬ ነው። የጉማሬ መገኛ ቦታ ነው። በተለይ እነዚህ ትልልቅ ፏፏቴዎችን ወደዛ ተንደርድረው በሚሄዱበት ሰዓት ላይ የሚፈጥሩት ፏፏቴ ለፓርኩ ሌላ ውበት የሚሰጥበት ሁኔታ ነው ያለው። 4 ከ5 በላይ ፏፏቴዎች አሉ። ይህ ቋሽቋሽ ፏፏቴ ነው። ጊቤን ከመቀላቀላቸው በፊት የሚሰሩት የፏፏቴ ትዕይንት በጣም አስገራሚ ነው። ከሰራን አጋሪ ምርጥ የዓለም ቱሪዝም መንደር የመሆን እድል ያላት ውብ ሰፈር ናት። ማዕከላዊ ኢትዮጵያ ክልል ጉራጌ ዞን ጊቤ ሸለቆ ብሔራዊ ፓርክ ይህ ከአዲስ አበባ ጅማ የሚወስደው ጎዳና የጊቤ ወንዝን ከመሻገሩ በፊት ያለው ገጽታ ነው። በጊቤ ወንዝ ዳርቻ ተዘርግቶ የጊቤን ሸለቆ ስነ ምህዳር ከጥፋት በመጠበቅ የኦሞን ተፋሰስ የታደገ ብሔራዊ ፓርክ ከአዲስ አበባ 178 ኪሎ ሜትር ርቀት ላይ ይገኛል። 14 ዓመታትን በብሔራዊ ፓርክነት ቆይቷል። ግን ስሙ ጭምር ለሀገር ልጅ እንግዳ ነው። ወደ ጊቤ ወንዝ ዳርቻ እንጠጋ። የጊቤ ወንዝ የብሔራዊ ፓርኩ የስነ ህይወት ዋስትና ነው። ጊቤ ሸለቆ ብሔራዊ ፓርክ የት ነው የሚል በስም ደረጃ ከማወቅ አንፃር በጣም ሰፊ ችግር ነው የነበረው። በዘንድሮ ዓመት ግን በሰራናቸው በተለይ ማስተዋወቅ ስራዎች ላይ ብሔራዊ ፓርኩ የት ነው የሚገኘው የሚል ነገር ሲታይ ጉራጌ ዞን ማዕከላዊ ኢትዮጵያ ክልል መሆኑ በአብዛኛው ሰው ለማስተዋወቅ ጥረት አድርገናል። ይሄ ማሳያ የሚሆነው በቅርብ ጊዜ የጉራጌ አትነት አርቲስቶች ማህበር እዚህ ድረስ በመምጣት ፓርኩ በመምጣት ከአዲስ አበባ ተነስቶ ይሄን አካባቢ የማስተዋወቅ ስራ አንዱ ሰርተውታልና ትልቅ አክብሮት ጭምር መስጠት እንፈልጋለንና ትልቅ ስራ ነው የሰሩት። ሌሎችም የጋዜጠኞች ቡድን የተለያዩ አካባቢው ተቆርቋሪዎችን ፓርኩ ለማስተዋወቅ ደፋ ቀና እያሉ ያሉበት ሁኔታ ነው ያለው። የወንዙ ዳርቻዎች ብዙ ታምር ይታይባቸዋል። ያንን ፍለጋ ጊቤ ወንዝ አጠገብ ለመድረስ ገሰገስን። የጊቤ ወንዝ ዳርቻዎች በወፍ አዞና ጉማሬ ጎብኚዎች ይመረጣሉ። ወንዙን ተከትሎ ያለው የወዲህኛው ስነ ምህዳር የብሔራዊ ፓርኩ አካል ነው።
ጊቤ በክረምት መጠኑ ያይላል። የሞላው ወንዝ ዳርቻ ቆመን አሻግረን ተመለከትን። የጊቤ ሸለቆ ብሔራዊ ፓርክን ፍለጋ የጊቤን ወንዝ ተከትለን የተለያዩ አካባቢዎችን እያሰስን ነው። ይሄ ሌላ ጊዜ ደረቅ ወንዝ የሚባል አካባቢ ነው ስሙ። ጉማሬዎች የሚሉበት ቦታ እንደሆነ ተነግሮኛል። እዚህ አካባቢ የተለየ ነገር አንደኛ ከዱር እንስሳ የጉማሬ መገኛ ቦታ ነው። ከሱ ውጪም የተለያዩ እንስሳቶች እንዲሁም አዕዋፋቶች መገኛ ቦታ ነው። ለወትሮ የጉማሬ መፈንጫ የነበረው ዳርቻ ላይ ቆመናል። ለውሃ ቱሪዝም በተለይም ለወንዝ ቀዘፋ የተመቸው ጊቤ ይሄ የጊቤ ወንዝ ተከትለን ስንወጣ የተለያዩ ገባር ወንዞች አሉ። ለአብነት ያክል እዚህ ፊት ለፊት ላይ የምናየው ደረቅ ወንዝ የሚባል ነው። በበጋ ይደርቃል ውሃው። ደረቅ ወንዝ የሚል ስያሜ ያገኘው ለዛ ነው። ክረምት ጊቤን ገባር የተለያዩ ወንዞች አሉ። ከ15 በላይ ገባር ወንዞች በብሔራዊ ፓርክ ውስጥ ይገኛሉ። ወደ ዳርቻው መውጣት ያልፈለጉ ጉማሬዎች ከሞላው ወንዝ ጋር ጨዋታ ይዘዋል። ውሃ ውስጥ የሚኖሩ ደግሞ በዋናነት ይሄ ብሔራዊ ፓርክ የሚታወቀው በጉማሬ ነው። ጉማሬ አለ፣ አዞ አለ። ከዛ ውጭ ከ5 አይነት በላይ እስካሁን በተደረገ ጥናት ከ5 አይነት በላይ የአሳ ዝርያዎች ውሃ ውስጥ ይኖራሉ። ጉማሬ በርግጥም በዓለም ላይ ሰው በመግደላቸው የሌለው ቁጡ እንስሳ ነው። ጥንቃቄ የተሞላበት ቆይታችን ቀጠለ። የብስ ላይ ከሚኖር እንስሳ ጉማሬን የሚበልጠው ዝሆን ብቻ ነው። የውሃ ፈረስ ሲሉም ይጠሩታል። እስከ 1.4 ቶን ድረስ ይመዝናሉ። 1500 ኪሎ ግራም ድረስ ማለት ነው። ያው እንስሳት ስንል በውሃ ውስጥ የሚገኙ ሌሎች እንስሳቶችም ይገኛሉና ከዚህ ውስጥ ቅድም ያነሳሁልህ በተለይ ጉማሬ በየ200 በየ300 ሜትሩ ላይ ቤተሰብ ሆኖ በስፋት ባቤም ወንዝ ተከትሎ ጊቤ ወንዝም ተከትሎ በስፋት የሚገኝበት ሁኔታ አለ። ቀን በውሃ ውስጥ ውለው ሌሊት ሳር ለመጋጥ የሚወጡት ጉማሬዎች ይህ ቦታቸው ነው። አንድ ጉማሬ እስከ 50 ዓመት የመኖር እድል አለው። የበለጠ ለማየት ወደ ወንዙ ቀረብኩ። እዚህ ጋር በቀላሉ በተለይ በወፍ ደረጃ ከኢንደሚክ ሬድ ቢልድ ፒቲሊያ፣ አቢሲኒያ ዋክስ ቢልድ፣ አቢሲኒያ ግራውንድ ሆርኒብል፣ ብላክ ዊንግድ ሊፍ በርድ እና የሎ ትሮትድ ሲዲተር ከኢንደሚክ ሲሆን ከሱ ውጪ የተለያዩ አዕዋፋቶች መገኛ ቦታ ነው። ከ50 በላይ የአፍሪካ ሀገራት የሚኖረው ጉማሬ በኢትዮጵያ እንደ ልብ ከሚታይባቸው ብሔራዊ ፓርኮች አንዱ ጊቤ ሸለቆ ብሔራዊ ፓርክ ይህ ስፍራ ነው። ተሳቢ የዱር እንስሳት ዘንዶ አለ፣ እባብ አለ፣ ቅድም ያልኩት አዞም ጭምር ያው ከተሳቢ የሚመደብ ነው። እነዚህም ጭምር በውሃ ውስጥ የሚኖሩ አሉ። ከውሃ ውጭ በሁለቱም ደግሞ አምፊቢያን ውሃ ውስጥም ከውሃ ውጭ የሚኖሩ ተሳቢ እንስሳትም ጭምር ፓርክ ውስጥ ያሉበት ሁኔታ ነው ያለው። ከጉማሬው ፊቴን መለስ ሳደርግ ከግዙፉ አዞ ጋር ተያየን። የብሔራዊ ፓርኩ ስካውቶች አብሮነት ስላልተለየኝ በነጻነት ጉብኝቴን ቀጥያለሁ። ቀጠናው ወደ በ4 ወረዳዎች አሉ።
በእነዚህ 4 ወረዳዎች ውስጥ የራሳቸው የሆነ ጥምርታ አለ የራሳቸው ቲም አላቸው በዛ ቲም መሰረት የራሳቸው ፓትሮል ይሰራሉ ያ ፓትሮል የራሱ በትስስራቸው አማካይነት ወደ እስከ ቢሮ ድረስ የተሳሰረ ነው የጥምርታ በሌላኛው የጊቤ ወንዝ ቀጠና ወደ ሌላኛው የፓርኩ ክፍል ለመድረስ ወንዙን ተከትለን ዞርን። አጠቃላይ የፓርኩ የቆዳ ስፋት 36000 ሄክታር ሲሆን ወጣ ገባ የመሬት አቀማመጥ ይዟል። ፓርኩን ለመታደግ ለማልማትና ተደራሽ ለማድረግ አሁንም የቅንጅት ስራ ይፈልጋል። በጣም ጊዜው የደረሰ ይመስለኛል። ፓርክ ጽፈት ቤቱን ተነጋግረን ከክልሉ ጋር በአሁኑ ሰዓት ቀጣይ ኢንቨስት ለማድረግ ጭምር የዲዛይን ስራ እየተሰራለት ነው። ቀጣይ ሎጆች ይገነባሉ። በደንብ ቱሪስት ይጎበኛል ብዬ አስባለሁ። ከዛ አካባቢ ላይ ማግኘት የሚገባው ነገር ማህበረሰቡ በስራ ዕድል ፈጠራ ይጠቀማል። ተወሰነ ያህል ጊዜ ሊወስድ ይችላል። ትልቁ ነገር ግን የመንገድ ችግር ነው። ስለዚህ በዚህ አጋጣሚ እኔም የመንግስት አካል በሆንም የሚመለከታቸው ባለሀብቶቻችን በጣም ጥሩ ስራ ይሰራሉ ስፔሻሊ በዛው ኤሪያ ላይ በዚህ አጋጣሚ ደግሞ እንደዚህ አይነት የቱሪስት መስህብ ስፍራዎችም ደግሞ ቢገቡበትና ከመንገድ ጋር ቢያስተሳስሩት ደግሞ የበለጠ ከፍ ያደርገዋል የሚል ሐሳብ ስላለ ይሄ ነው። ይሄ ሌላው የጊቤ ወንዝ ዳርቻ የፓርኩ ክፍል ነው። የውሃም የየብስም ዱር እንስሳት መኖሪያ ነው። የያዘውን በእርግጠኝነት ለመዘርዘር ግን አሁንም ጥናት ይፈልጋል። እንስሳት አቅሙ ገና ብዙ ጥናቶች መደረግ አለበት። አሁን የጀመርናቸው ስራዎች አሉ። በተለይ ከወልቂጤ ዩኒቨርሲቲ ጋር የዱር እንስሳት ጥበቃ ዲፓርትመንት ጋር ከነሱ ጋር በመቀናጀት የተጀመሩ ጥናቶች አሉ። ከዛ ውጭ ከወልቂጤ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ በሁለተኛ ዲግሪ በሶስተኛ ዲግሪ እዚህ ማሟያ ጥናት ሊሰሩ የሚመጡ ተማሪዎች አሉ። ከነሱ ጋርም ጭምር ዱር እንስሳትም እየለየን ነው፣ እጽዋትም እየለየን ነው። ገና በርካታ ስራዎች ይጠብቁናል። የወንዝ ዳርቻው የእጽዋት አይነቶች ቅጠላቸው ቀጥታ ለፀሐይ ብርሃን ያልተጋለጡ ናቸው። በማዕከላዊው የፓርኩ ቀጠና ከተመለከትኳቸው የእጽዋት አይነቶች እዚህ ማያቸው ይለያሉ። ይህንን መሳይ የትልቅ ወንዝ ዘብ የሆነ ብሔራዊ ፓርክ ለዓመታት ትኩረት ሳያገኝ ቆይቷል። ትኩረት አንፃር ያው ነቱ ስንነጋገር ከዚህ በፊት በነበረው ሁኔታ ላይ ፓርኩ እንደ ፓርክ ተከልሎ ቁጭ ከማለት ውጪ ውስጡ ከማልማት አንፃር የተሰሩ ስራዎች በጣም ደካማ ነበሩ። በቅርብ ጊዜ ግን ማዕከላዊ ኢትዮጵያ ክልል ተመስርቶ ወደዚህ ከመጣ በኋላ ጉራጌ ዞንም የክልሉ አመራሮች ባህል ቱሪዝም ቢሮም የዞን አስተዳደሩን ጉራጌ ዞን አስተዳደሩን በጋራ በመሆን በተደረጉ ሰፊ ውይይቶች ፓርኩን አሁን ባለው ሁኔታ ላይ በተለይ ህገወጥ ወረራውን በኢንቨስትመንት ከመስጠት አንፃር የነበሩ ፓርኩ ከመውረር አንፃር ሰፊ ስራዎች ነበሩና እነዚህ ነገሮችን በጋራ በመስራት አሁን ባለው ሁኔታ ላይ ባለበት ለማቆም ስራ ተሰርቷል።
የአዞ መመልከቻ የሚባለው የጊቤ ወንዝ ዳርቻ ከሰማይ በሸሸጉት የዛፍ ጥላዎች ተሸፍኗል። ፓርኩ በአንጻራዊነት ትኩረት እያገኘ መጥቷል። ይህ ብዙ ስራዎችን ለመስራትና ተፈጥሮን ለመታደግ ምቹ ዕድል ይፈጥራል። አንዱ ጠያቂ አንዱ ተጠያቂ አይነት ወጥቶ አሁን ሁሉንም ሰው ፓርኩ ተቆርቋሪ ወደ መሆን መጥቷል። ዞኑንም ወረዳውንም ክልሉንም በተሻለ መልክ ጥሩ ስራዎች እየተሰራ ያለበት ሁኔታ ነው ያለውና አሁን ባለው ሁኔታ ላይ የክልሉ መንግስትም የዞኑ መንግስትም ብሎም በፌደራል ደረጃም በዩካ እና የሚኒስትሮች ጭምር የቱሪዝም ሚኒስቴርም በቅርብ ጊዜ ያው እንደሚታወቀው ጋዜጠኞች ጭምር በመላክ የቱሪዝም ጋዜጠኞችን በመላክ ሰፊ ስራ የማስተዋወቅ ስራ እየሰራ ያለበት ሁኔታ ነው ያለውና አሁን ባለው ሁኔታ ላይ የተሻለ ትኩረት ተሰጥቶት በተለይ መንገድ ስራዎች ለመስራት በዘንድሮ ዓመት አቅደናል። ጊቤ ሸለቆ የጊቤ ወንዝ ዳርቻ ማራኪው ብሔራዊ ፓርክ ይህ የመጪው ጊዜ የጎብኝ መዳረሻ ነው። የተወጠኑት ሲተገበሩ ታሪኩ ሌላ ይሆናል። የቱሪስት ማረፊያ ማህበረሰብ ሎጅ ለመገንባት በጀት ተይዟል። ስለዚህ በዘንድሮ ዓመት ላይ አንዳንድ ስራዎች ለመስራት አቅደን ወደ ተግባር እየገባን ያውና ከነበርንበት አሁን ባለው ሁኔታ ላይ ትንሽ የተጀመሩ ነገሮች ሲታይ ተስፋ ሰጪ ነገሮች አሉ የሚል ነገር ለማንሳት ነው። የጊቤ ወንዝ ዳርቻ በወንዝ ዳርቻ ዛፎች ታጅቧል። ጊቤ ወደ ኦሞ ሲገሰግስ እዚህ ተፈጥሮን በሚጠብቅ ባህል በደን ታጅቦ ይሸኛል። ወደ ሌላው የብሔራዊ ፓርኩ የውሃ ቱሪዝም መዳረሻ እንጓዝ። ቻ ወረዳ ገረምቦ ቀበሌ በዚህ መንደር ወደ ብሔራዊ ፓርኩ አንድ ቀጠና እንጠጋለን። ይህቺ ትንሽና ውብ የጉራጌ መንደር በፏፏቴ ዜማ ስትደንስ የኖረች ባለጸጋ ናት። መንደሯን ሰንጥቀን ከደጋው አካል ወደ ሸለቆው አፋፍ በእግር ተጓዝን። ብዙዎቹን የጉራጌ ምድር ፏፏቴዎች የማየት ዕድል ገጥሞኛል። የመንገድ ያለ ይላሉ። እስካሁን የተጓዝንበት መንገድ ለጉዞ አስቸጋሪ ባለመሆኑ የምንደርስበትን በናፈቀ ልብ ገሰገስኩ። ለውሃ ቱሪዝም የተመቸ ግን ደግሞ ያ የማይታወቅበት ቦታ ማለት የጉራጌ ምድር ነው። እንግዲህ የውሃ ቱሪዝም በርከት ያሉ በብሔራዊ ፓርክ ውስጥ ለጊቤ ዋናው እንግዲህ ያው ብሔራዊ ፓርኩ ከስሙ መነሻው እንትን ስንል በጊቤ ወንዝ ላይ ተንተርሶ ነው የብሔራዊ ፓርኩ ስም እንትን የተባለውና ራሱ ጊቤም እንዳለ ሆኖ ሌሎችም ገባር የሆኑ ለጊቤ 12 ያክል ወንዞች አሉ ወደ ጊቤ የሚፈሱ። የጊቤ ሸለቆ ብሔራዊ ፓርክ ለውሃ ቱሪዝም የተመቸ መዳረሻ። በእርግጥም ከጉራጌ መንደሮች ተነስቼ በዋቤ ላይ እስከ ጊቤ ተጉዣለሁ። ከዚህ በተጨማሪ ደግሞ በሆቴል በወንዞቹ ላይ ትላልቅ ፏፏቴዎች ጭምር ወደ ጊቤ ወንዝ በሚደረደሩበት ጊዜ በመሃል ላይ ደግሞ የሚፈጥሩት ከፍተኛ የሆነ ትላልቅ ፏፏቴዎችን
ሉቄን ፏፏቴን ጃቱ ፏፏቴን በተመሳሳይ መልኩ ያየነው በተለይ ቋሽቋሽን ፏፏቴን በተለይ እነዚህ ትልልቅ ፏፏቴዎችን ወደዛ ተንደርድረው በሚሄዱበት ሰዓት ላይ የሚፈጥሩት ፏፏቴ ለፓርኩ ሌላ ውበት የሚሰጥበት ሁኔታ ነው ያለውና ከነኛ ውብ ፏፏቴዎች አንዱ ጋር ለመድረስ ቁልቁል መገስገሱን ቀጠልኩ። በደን ጥላ ውስጥ ስለምንጓዝ የድካም ስሜት ጠፋ። ዊንቄ ወንዝ ዳርቻ ይህ ቋሽቋሽ ፏፏቴ ነው። ቻ ጉራጌ ማዕከላዊ ኢትዮጵያ ክልል ጊቤ ሸለቆ ብሔራዊ ፓርክ። የጊቤ ሸለቆ ብሔራዊ ፓርክ የተለየ ገጽታ የሚባለው አንዱ መገለጫ የውሃ ቱሪዝም ሀብቶቹ ናቸው። በዚህ ብሔራዊ ፓርክ ውስጥ ወደ 12 የሚጠጉ ወንዞች አሉ። እነዚህ ወንዞች ጊቤን ከመቀላቀላቸው በፊት የሚሰሩት የፏፏቴ ትዕይንት በጣም አስገራሚ ነው። ይሄ የዊንቄ ወንዝ እዚህ ጋር የሚሰራው ድንቅ ትዕይንት እንደምትመለከቱት በተለይ ደግሞ በክረምት ወራት እጅግ የተለየ ነው። በበጋ የራሱ ክፍልፋዮች አሉት። ድምጹንም ጤሱንም ውበቱንም የምታዩት ነው። እንዲህ ያለ ፏፏቴ የሚሰሩት ወንዞች የፓርኩን ምድር ሰንጥቀው ከጊቤ ጋር ይዋሃዳሉ። ጊቤን ከመዋሃዳቸው በፊት ግን ስንብታቸው በትዕይንት ይሞላል። አንዱ ትዕይንት ይህ ነው፣ ቋሽቋሽ ፏፏቴ። በውስጡ በተለይ በብሔራዊ ፓርክ ውስጥ ወደ ጊቤ ከሚሄዱ ወንዝ የሆነው አንደኛው ወንዝ ማዕከል ላይ ነው የምንገኘውና አንዱ ይሄንን ፏፏቴ ፈጥሮ ወደ ጊቤ ከሚንደረደሩ ወንዞች ሀራም የሚባለው ዊንቄ ከሚባለው አንዱ ወንዝ ላይ ነንና አሁን የምንገኘው ግን ቋሽቋሽ ፏፏቴ ላይ ነን የሚለው ነገር ለማንሳት ነው። የፓርኩ ፏፏቴዎች አልተገለጡም፣ አልተዋወቁም፣ አልተጎበኙም፣ ግን በርካታ ናቸው። ጊቤ ሸለቆ ብሔራዊ ፓርክ ይሄ ብቻ አይደለም። ሌሎችም እነ ቋሽ ፏፏቴም ወደ 8 የሚሆኑ መንታ አይነት የሚፈሱ ፏፏቴዎች ያሉት ነው። ከ4 ከ5 በላይ ፏፏቴዎች አሉ። ስለዚህ ይሄንን በአሁኑ ሰዓት በጣም ጊዜው የደረሰ ይመስለኛል። ጉራጌ ሰው በሞላባቸው መንደሮች ተፈጥሮን ሸሽጎ ይጠብቃል። ጠብቆ ምንጭ ይፈጥራል። ምንጮቹ ወንዝ ሆነው አገር ይሰራሉ። ጊቤ ሸለቆ ብሔራዊ ፓርክ የሚጠበቅበት ብቻ ሳይሆን የሚጎበኝበት ብዙ ምክንያቶች አሉት። በተለይ ትላልቅ ወንዞች ወደ ጊቤ ትልልቁ የዋቤ ወንዝን በተለይ ጊቤን ከሚገብሩ አንዱ ነው። ሀራም ይባላል። ቡረ በተመሳሳይ መጥቶ ናአካብ ይባላል። በጣም ሰፊ ወንዞች ናቸውና ከ12 በላይ ወንዞች ጊቤን የሚቀላቀሉበት ሁኔታ ነው ያለው። ለፏፏቴ ቱሪዝም የተመቸ ብሔራዊ ፓርክ። በፓርኩ ቆይታችን ብዙ ስፍራዎችን አሰስን፣ ብዙዎቹ ጋር ደረስን። በውሃ ቱሪዝም ላይ ለሚመጣ ማንኛውም ቱሪስት ምቹ የሆኑ ፏፏቴዎች አላቸው፣ ያላቸው አሪፍ ፏፏቴዎች አሉና ምቹ ነው ብሔራዊ ፓርኩ። ለዛም በዛ ልክም የተደራጀ ብሔራዊ ፓርክ ነው ያለው። ከዚህ በላይ ቢፈልጉት በሚታየው የሚያጠግብ መስህብ ከዚህ በፊት እስካሁን ድረስ ታድሮ የተሰራ የቀረጻ ስራ ይሄ የመጀመሪያው ነውና ያው ቀጣይም አያንተን ተሞክሮ ፈርተቅ ተከትለው ሌሎቹ እንደሚመጡ ተስፋ እናደርጋለንና ያንተ ሚና ደግሞ ትልቅ ነው። ዛሬ የጀመርከው አሁንም ፓርኩ ደግሞ እርግጠኛ ነኝ እንደ ጉራጌ ማህበረሰብም ያንተ ያለው ክብር ትልቅ ነው። ዛሬም ይመጣ በዚህ ደረጃ ላይ ፓርኩ ለማስተዋወቅ ያደረከው ያለው ነገር ትልቅ ነውና አድረህ ውለህ ነው እንግዲህ 3ኛ ቀናችን ነው ዛሬ በዚህ ደረጃ እየሰራን ያለ ነውና አሁንም ቀጣይም
ከጎናችን ሆነ እንድታግዘን ጭምር አደራ ማለት እንፈልጋለንና ከዚህ በፊት ግን በዚህ ልክ ታድሮ የተሰራ ስራ የለም። ግን ሰርቶ የተወጡ ዶክመንተሪዎችን ቢኖሩም ግን በዚህ ልክ አልነበረም የሚል ነገር ለማንሳት ይህንን ጠብቆ የተጠበቀው እንዲህ ያለ የሀገር ጸጋ እንዲሆን ላደረገ ማህበረሰብ በጠበቀው ተፈጥሮ ዳቦ መብላት እንዲችል ማድረግ ያስፈልጋል። ደን ሆነው ደግሞ እንዳይቆዩ ደግሞ ዙሪያቸው አንድ የገበያ አማራጭ እንዲሆኑ የቱሪስት መስህብ እንዲሆኑ ብዙ ጥያቄዎች ብዙ ያን ያህል ተሳክቶልና ባንልም ለምሳሌ ሎጆች እንዲገነቡ የቱሪስት ማረፊያዎች እንደዚሁም ደግሞ መዝናኛ አገልግሎት ተጠቃሚ ለማድረግ አንዱ የፕሮሞሽን ስራ ነው የምንሰራው እኛ ማስተዋወቅ ነው እንደዚህ አካባቢዎች ይሄንን ጸጋ አለ። ስለዚህ ኢንቨስተሮች ባለ ሀብቶቻችን ነው አልሙ በአገር ደረጃም ያው እንደዚህ የቱሪዝም ሀብቶችን ለማበረታታት ከጠቅላይ ሚኒስትራችን ጀምሮ የሚሰሩ ነገሮች ያው እናያለን። የወንዞቹ መልክ የውሃቸው መጠንና የሚያልፉባቸው መስመሮች የጊቤ ሸለቆ ብሔራዊ ፓርክን መጠበቅ ምን መታደግ ማለት እንደሆነ የሚነግረን ነገር አለ። እዚህ የጉራጌ ምድር ወንዞች ህብረት ፈጥረው ከፈጠሩት ጉልበት ጋር ጊቤን ያበረታሉ። በጉብኝት ለምሳሌ በሀገር ክበብ የምናስጎበኝበት አንዳንድ ዞናዊ የሆኑ ፌስቲቫሎችም ጭምር ሲኖሩ ደግሞ ማህበረሰቡ ይሄ እውቅና መስጠት ያላቆየ ማህበረሰብ ደግሞ ቴንኪዩ ትክክል ናችሁ ስለዚህ ወደፊትም ይሄ መቀጠል አለበት የሚል ያገኘነው አጋጣሚ የሚሰሩ ነገሮች አሉ ማለት ነው። እነሆ ዋቤና ጊቤ ሲዋሃዱ ደግሞ ሌላኛውን ፏፏቴ ፍለጋ ወደ ሌላው የጉራጌ ወረዳ እንጓዝ። እኖር ወረዳ አጋሪ ቀበሌ ይቺ የአጋሪ መንደር በጊቤ ሸለቆ ብሔራዊ ፓርክ አፋፍ ያረፈች ናት። አጋሪ አሻግራይ ጊቤ ሸለቆን ውብ መልክዓ ምድር ስትመለከት ኖራለች። ከሰራን አጋሪ ምርጥ የዓለም ቱሪዝም መንደር የመሆን እድል ያላት ውብ ሰፈር ናት። እዚህ የደረስኩት ከጉዞ ተስፋ ጋር ነው። ተስፋን ዳና ለማመስገን አይቻልም። ከአጋሪ መንደር ከፍታ ቁልቁል ወደ ሸለቆ ወረድን። የጉራጌ ምድርን ረግጦ እዚህ ያልደረሰ ብዙ ቀርቶበታል። አረፋ ላይ ብዙ ሰዎች ለማስተዋወቅ ጥረት አድርገናል። ለመስቀል የምትመጡ ወንድም እህቶቻችን ይሄንን ውብ አካባቢ ገብታችሁ በማየት በመዝናናት አካባቢያችሁን እንድታውቁና እንድታስተዋውቁ በዚህ አጋጣሚ አደራ ማለት እፈልጋለሁ። የታደለችው አጋሪ ብቻዋን ስትመለከተው ወደ ኖረችው ናይካም መጣው። በፏፏቴ ዜማ አፋን የፈታች የተፈጥሮ መንደር የአጋሪ መንደር ሰው እንግዳ ተቀባይ ነው። እንግዳ አይኑን ሳይከድን የማይተኙ
የደጋግ ሰዎች መንደር። በእኖር በኩል የጊቤ ሸለቆ ብሔራዊ ፓርክ ጸጋ የሆነውን ናይካምን ለማየት መጣው። ገና ቁልቁለቱን ስንጀምር በድምጹ ተቀበለን። እንደ ብዙዎቹ የጉራጌ ዞን ፏፏቴዎች ሲጠጉት መንገድ የሚፈልግ መስህብ ነው። ተንፏቀን ወረድን። ብልሃትም ብርታትም የሚጠይቅ መንገድ። ምድሩን ለመርገጥ እየፈራው ፏፏቴውን ለማየት እየጓጓው ቀጠልኩ። ናይካብ ፏፏቴ የናይካብን ውበት ምን ቃል ይገልጸዋል? አይኖቼ እንደ ጠል ተወረወሩ። ጆሮቼ የፏፏቴ ዜማ መተርጎም ቃጣቸው። አጋሪ ይህንን ስታጣጥም ኖራለች። አጋሪ ውስጥ ያለ ፏፏቴ እጅግ አስደናቂ አስገራሚ ኔንጃ ዳግም ጢስ አባይ ብንለው ራሱ ማጋነን የማይሆን በብዛቱ በርዝመቱ በጣም የሚገርም ነው። በነገራችን ላይ ጊቤ ሸለቆ ብሔራዊ ፓርክ ይሄ ብቻ አይደለም። ናይካ ፏፏቴ ያው እንደምታውቀው የመጀመሪያ ጊዜ ይመስለኛልና ያው ጉዞ ተስፋ ንዳ ባዘጋጀው ፕሮግራም ላይ አንተም በተገኘህበት ያየነውና በጣም ግሩም የሆነ አካባቢው ላይ ትልቅ ፏፏቴ ነውና እዛ አካባቢ በተለይ እናንተ መጣችሁ ከጎበኛችሁት በኋላ በተለይ በብዙ መልክ የአካባቢው ማህበረሰብ መጥቶ የመጎብኘት የማየት ነገሮችን እየታየ ያለበት ሁኔታ አለና ትልቅ በተለይ ከቋሽቋሼ ፏፏቴ ባልተናነሰ መልኩ ናይካም ፏፏቴም በተመሳሳይ መልኩ በጣም ትልቅና ግርማ ሞገስ ያለው ፏፏቴ ነው። ጊቤ ሸለቆ ብሔራዊ ፓርክ ስለ ኢትዮጵያ ፏፏቴዎች ስናዜም ኖረናል። ሰርተን አልመተናቸው ቢሆን የዳቦ ቅርጫት ነበሩ። ይህ ለአዲስ አበባ ቅርብ ነው። አዲስ አበባ ግን እዚህ አልመጣም። ጊቤ ሸለቆ ብሔራዊ ፓርክ ምን ማለት እንደሆነ ለመረዳት እንዲህ ያሉ አይነተ ብዙ ጸጋዎቹ ጋር መድረስ ይፈልጋል። እንግዲህ ያው ከተሳካለን በቅዳችን መሰረት ከሄድን ብሔራዊ ፓርኩን አልምተን መዳረሻ ልማቶችን አሁን ቀደም የጠቀስኩልህም በርከት ያሉ መዳረሻ ልማቶችን ተሰርቶ ከዚህም በላይ ለሀገር ኢኮኖሚካሊ ለሀገር አስተዋጽኦ ማድረግ ያለበትን ነገር እንዲያደርግ ነው እንግዲህ ጥረት እያደረግን ያለነው። በዛ ልክ ነው የምንመኘው። አሁን የተጀመረው ለምሳሌ በተናጠል የውጭ ሀገር ቱሪስቶች ይመጣሉ፣ ቱር አድርገው በቃ ይወጣሉ። የተጨበጠ ነገር የተቆጠረ ነገር የማህበረሰባችን ህይወት የሚቀይሩ ነገሮች ያናህል ነገር አታይ። ስለዚህ በተደራጀ መንገድ የራሱ የሆነ ቱሪስቱ መጥቶ ተዝናንቶ ጎብኝቶ ጉራጌ ማህበረሰብ ወይም ጉራጌ ዞንን ይሄ ነው የሚለው ነገር ለዓለም መሽጠት በሚችልበት መንገድ በተማከለ መንገድ ለምቶ ባይ በጣም ደስ ይለኛል። ለምሳሌ እንደ ቅድም እንዳልኩ እነ ወንጪ እነ አላላ ኬላ እነ ኮይሻ ፕሮጀክቶች ነው በጣም ደስ ይላል እንደ ሀገር። ጀስት እንደዚህ አይነት ደግሞ ፕሮጀክቶች ደግሞ መጥተው ቢሰሩ በርካታ ዜጎች የስራ ዕድል ቢፈጠር ጊቤ ሸለቆ ብሔራዊ ፓርክ እንላለን እንጂ ከሰላክ ስለውኩ ህይወታቸው የሚመሩ አሉ። የነሱ ህይወት ደግሞ በተሻለ መንገድ ደግሞ እንዲኖር ደግሞ እኔ ምኞቴ ነው። ስለዚህ እነዚህ አይነት የቱሪዝም ሀብቶቻችን የማህበረሰባችን የአኗኗር ዘይቤ ቀይረው
ከጭስ ተላቀው ደግሞ በመብራት በቴክኖሎጂ ሁሉም ጋር ላይ ሆል ይችላል በተለይ እንደ ይሄን ፖቴንሻል ያለባቸው አካባቢዎቹ ዝም ብሎ የሚፈሱ ውሃዎችን ወደ መስኖ ተቀይረው ወደ ኤሌክትሪክ ተቀይረው የማህበረሰባችን ህይወት ቀይረው ባይ እኔም አንድ ገጠር ተወልጄ ያደኩኝ ዛሬም ደግሞ በዛው እንትን ህይወት ውስጥ ደግሞ የሚኖር ማህበረሰብ ስታይ ደግሞ ብዙ እንትን የሚልህ ነገር አለና የኔ ምኞት ይሄ ጊቤ ሸለቆ ብሔራዊ ፓርክ ከጠበቅነው ይጠብቀናል ካለማኑ የዳቦ ሌማት ነው የናይካም ወንዝ ዳርቻ ጥብቅ ነው ወንዙን ተከትሎ አፈር የሚታደግ የተፈጥሮ ገላ ተመልክቻለሁ የማይጠገበው ናይካም ለአጋሪ ቀበሌም አያሌ ጸጋዎችን ይዞ የሚመጣ ተፈጥሮ ነው መንደሯን ለኢኮቱሪዝም እንደሚድራት አልጠራጠርም ሀገሩ እንዲሰማ መጣው ለማውቀው ለኔም ብዙ አዲስ ነገር ነበር ያየሁት ያው ትልቁ ይሄ ፓርክ ለፓርክነት ነው ለማለት የመጀመሪያ የማስተዋወቅ ስራ ሰው ማወቅ አለበት ስለዚህ ይሄ እንዲታወቅ በተለይ እነዚህ የቱሪዝም ጋዜጠኞች አንተን ጨምሮ በተለይ ዛሬን ያደረከው ያለው ነገር ትልቅ ነውና የቱሪዝም ጋዜጠኞች መጣችሁ ፓርካችንን ጎብኝታችሁ እንድታስተዋውቁ በዚህ አጋጣሚ አደራ ማለት እፈልጋለሁ በሌላ መልኩ ደግሞ በአካባቢው ያላችሁ ማህበረሰቦች እስከ ዛሬ ጠብቃችሁ ያቆያችሁት ፓርክ ዛሬ ደግሞ በተለያየ መልክ በተለያየ አካባቢ መጥተው ህዝቡ መጎብኘት ማየት ጀምሯል ቀጣይ ያሉ ስራዎቻችን የበለጠ አጠናክረን ስንሄድ አካባቢ ማህበረሰብ ተጠቃሚነቱን ሊያረጋግጥ የሚችል ስለሆነ የናንተ ሀብት ስለሆነ እስከ ዛሬ ጠብቃችሁትን አሁንም በዙሪያችን ያሉ ስካውቶች አሉ ስለዚህ ስካውቶችን በሚሏቸው ነገር ተከትላችሁ አካባቢያችሁን ይሄን ፓርክ እስከ ዛሬ በጠበቃችሁበት ልክ እንድትጠብቁ አደራ ማለት እፈልጋለሁ ከጊቤ ሸለቆ ብሔራዊ ፓርክ ተመልሻለሁ ሳምንት እንገናኝ ድንቅና ለምለም አገሬ በጣም ደስ ይለኛል ከሷ መፈጠሬ የሀገሬ ውበት በጣም ደስ ያሰኛል ተፈጥሮን እንዳደንቅ እድል ይሰጠኛል ተራራው ኮረብታው ወንዙ ሸንተረሩ ለሕይወት ተስማሚ ገና ነው አየሩ